ሰላም ሰላም እንዴት ናችሁ የዩቲዩብ ተከታታዮች? ዛሬ 8 የትምህርት አማራጮችን በአጭር ጊዜ ተምራችሁት ወደ ስራ የሚያስገባችሁ የአማራጭ ነው ይዤላችሁ የመጣሁት። ምንም ወደ ዩኒቨርሲቲ የመግባት እድል ባይኖራችሁም እነዚህን የትምህርት ዘርፎች በመማር በአጭር ጊዜ ወደ ስራ በመግባት ሀብት ማካበት የምትችሉበትን አማራጭ ነው ይዤላችሁ የመጣሁት። ስለዚህ እስከ መጨረሻው ተከታተሉኝ። የመጀመሪያው የሚሆነው ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ በጣም በሀገራችን ስመጥር የሆኑ ቪዲዮ ኤዲተሮች በጣም በከፍተኛ ገንዘብ እንደሚያገኙና ሀብት እንዳካበቱበት ይታወቃል። ስለዚህ ይሄ ቪዲዮ ኤዲቲንግ አሁን ያስፈልጋል ወይስ አያስፈልግም የሚለው በአሁኑ ወቅት በጣም አንገብጋቢና አስፈላጊ ነው። ምክንያቱም በአሁኑ ወቅት ብዙ ዩቲዩብ ክሬተሮች ወይም ኮንተንት ክሬተሮች እየበዙ ስለሆነ እነዚህ ኮንተንት ክሬተሮች የሚሰሩትን ቪዲዮ ኮንቴንት ክሬተር መሆን ነው። ኮንቴንት ክሬተር ለምሳሌ የሙዚቃ ችሎታ ሊኖራችሁ ይችላል፣ ድራማ የመስራት ችሎታ ሊኖራችሁ ይችላል። ስለዚህ ይህን ችሎታችሁን እየቀረጻችሁ ዩቲዩብ ላይ ወይም ቲክታክ ላይ ፖስት በማድረግ የተለያየ ሰው ሲወድላችሁ ፎሎ ሲያደርጋችሁ ያው ገንዘብ ጀነሬት ማድረግ ትችላላችሁ ማለት ነው። ኦኬ መጀመሪያ እነዚህ ሶስቱ የነገርኳችሁ የኮምፒውተር ስኪል ወይም ደግሞ ከኢንተርኔት ጋር ንክኪ ያላቸው ነገሮች ናቸው። ኦኬ እነዚህ መጀመሪያ የነገርኳችሁ ከመጀመሪያ እስከ ሶስተኛ ቪዲዮ ኤዲቲንግ፣ ግራፊክስ ኦር አኒሜሽን፣ ኮንተንት ክሬቲንግ። ከነዚህ ውጪ ሆኖ ደግሞ በሃንድ ስኪል ወይም ደግሞ የእጅ ሙያ የሚፈልግ መስራት ለምፈልጉ ደግሞ እንደ አራተኛ ምን ይዤላችሁ መጥቻለሁ? ታፒሰሪ ወይም ደግሞ ዲዛይን፣ ልብስ ዲዛይን። ታፒሰሪ ማለት ደግሞ ምን አይነት ታፒሰሪ አለ? ብዙ አይነት ታፒሰሪዎች አሉ። ሶፋ መስራት ሊሆን ይችላል፣ የቤት ውስጥ የሚገኘውን ሶፋ ወይም ደግሞ የመኪና ወንበር ሊሆን ይችላል። የተለያዩ ልክ እንደዚህ አይነት ታፒሰሪ ስራዎች አሉ። ስለዚህ የመስፋት ስኪል ነው የሚደረገው። ይሄም በ3 ወር እስከ 6 ወር ብትሰለጥኑ እና ደግሞ የእናንተን ክሬቲቪቲ ብትጨምሩበት ቀጥታ ወደ ስራው መግባት ትችላላችሁ። እንዲሁም ደግሞ ራሳችሁ ልምዳችሁን በማካበት በግላችሁ መስራት የምትችሉበትና ከፍተኛ ገንዘብ የሚያስገኛችሁ የሙያ ዘርፍ ነው ማለት ነው። ከዚህ በተጨማሪ ደግሞ የልብስ ዲዛይን በአሁኑ ጊዜ በጣም ልብስ ዲዛይን ቶሎ የሚቀያየርበት ሰዓት ስለሆነ እናንተም የልብስ ዲዛይን በ3 ወር ወይ በ6 ወር ብትማሩ እና ፕራክቲስ ብታደርጉ የተለያዩ የልብስ ዲዛይኖች በመስራት ትርፋማ መሆን ትችላላችሁ። በግላችሁም ከፍታችሁ ከፍተኛ ገንዘብ ታገኙበታላችሁ ማለት ነው። ኦኬ ወደ አምስተኛው ሲሄድ ደግሞ ኢንስታሌሽን ነው። ኢንስታሌሽን ምንድነው? የቧንቧ ዝርጋታ ሊሆን ይችላል፣ የኤሌክትሪክ ዝርጋታ ሊሆን ይችላል። እንዲሁም በኤሌክትሪክ ጋር መነካካት የሚወድ ሰው ኤሌክትሪካል ኢንስታሌሽን በ3 ወር ስልጠና ወይም ደግሞ የ6 ወር ስልጠና የሚወስድ በጣም ቀላል ነው። እሱን በመውሰድ ቀጥታ ወደ ስራው መግባት ይችላል ማለት ነው። ምንም የሚከብድ ነገር አይኖረውም። እንዲሁም የቧንቧም መግጠም ሊሆን ይችላል። ብዙ ያው ሀገራችን ላይ ልክ እንደዚህ ሜንቴናንስ ስራዎች በጣም ተፈላጊ ናቸው። ስለዚህ ተፈላጊ ስለሚሆኑ እናንተም ይሄን ሙያ ብትሰለጥኑ ወዲያውኑ ገንዘብ ያስገኝላችኋል። እናንተንም ሙያችሁንም እያሻሻላችሁ ወደ ከፍተኛ ደረጃ ከፍ ያደርጋችኋል ማለት ነው። ኦኬ ወደ ስድስተኛ ደግሞ ስንሄድ ሜካፕ ወይም ድሬሲንግ ነው። ሜካፕ የሴቶች ውበት መጠበቅ ወይም ደግሞ ሜካፕ መስራት፣ አይላሽ ሊሆን ይችላል፣ ጥፍር እንዲሁም የመሳሰሉት ነገሮችን ስልጠና ብትወስዱ በአሁኑ ሰዓት ሴቶች ደግሞ ውበታቸውን የሚጠብቁበት ወይም ደግሞ የተለያዩ ሰርግ ፕሮግራም ሲኖር እንደዚህ ሜካፕ የመሰራት ነገር ስለሚኖር እናንተም ይሄን ሙያ ብታዳብሩት ወንድ ሜካፕ ሰሪ ሲሆን ደግሞ ብዙ ጊዜ ያው ተፈላጊ ነው የሚሆነው ለሴቶች። ስለዚህ ይሄን ብትሰለጥኑ ወደዚህ ፍላጎት ያላችሁ ሰዎች ማለት ነው ቶሎ ወደ ስራው የመግባት ነገር ገንዘብ የማግኘት እንዲሁም በግላችሁ የመክፈት እድሉ አለው ማለት እናንተ ጠንክራችሁ እስከሰራችሁ ድረስ ሙያችሁን እስካሻሻላችሁ ድረስ ሁሉም ወደ እናንተ ነው የሚመጣው። ስለዚህ እናንተም በግል በመስራት ገንዘብ ማግኘት ትችላላችሁ ማለት ነው። ሰባተኛው ደግሞ የሚሆነው ማርኬቲንግ ነው። ከነዚህ ሁሉ ደግሞ ንግዱን ነው የሚመች የሚል ሰው ካለ ደግሞ ንግዱን በቲክታክም ማስታወቂያ እየሰራ ሊያገኝ ይችላል። ወይም ደግሞ እንዲሁ በመሄድ በማገናኘት ለምሳሌ ከሻጭን ከገዢ ጋር ቀድማችሁ እቃ የሚሸጠው ቦታ በመሄድ ዋጋ በመጠየቅ የሚፈልገውን ሰው ደግሞ ሄዳችሁ ወይም ደግሞ ተረካቢውን በመሄድ በማናገር እናንተ እንደ ደላላ በመሆን ኮሚሽን በመያዝ ማለት ነው ገንዘብ ልታገኙና እናንተም የሙያችሁን ወይም ደግሞ የንግዱን ባህል እየለመዳችሁ በመሄድ ቀስ በቀስ እናንተም የምታድጉበት የሚችሉ የሙያ ዘርፍ ይሆናል ማለት ነው። በመጨረሻ ደግሞ ብዙ ጊዜ አዲስ አበባ ለማይገኙ ወይም ደግሞ ክልል አካባቢ ላሉ ወደ ገጠር አካባቢ ወይም ደግሞ አዲስ አበባ ዳር ላይ ላሉ ቦታው የሚመቻቸው ሰዎች የማደለብ ስራ ማደለብ ማለት ከብት ማደለብ ሊሆን ይችላል፣ በግ ማደለብ ሊሆን ይችላል። ስለዚህ
እነዚህ የማደለብ ስራዎችን በመስራት የሚያስፈልገን ምንድነው? መጽሐፍ ማንበብ ነው። ማንበብ ማለት እንዴት ነው የሚደለበው? ሲታመሙ እንዴት ነው የምናደርገው? አመጋገባቸው እንዴት ነው? በቀን ምን ያህል ይመገባሉ? በሽታ ሲይዛቸው ምን አይነት ምልክት ይታያል የሚለውን በማንበብ ከተለያዩ መጽሐፎች ላይ እንዲሁም ደግሞ ከዚህ በፊት ልምድ ካላቸው ሰዎች በመጠየቅ በመጻፍ በማጥናት ስለዚህ ከብት በመግዛት እና ወይም በግ በመግዛት በማደለብ ቶሎ ትርፋማ መሆን ይቻላል። ገንዘብም ጀነሬት ማድረግ ይቻላል ማለት ነው። ስለዚህ እንደዚህ በማድረግ ህይወታችሁን ወደፊት ማቃናት ትችላላችሁ ማለት ነው። ምንም የሚያስጨንቃችሁ ነገር የሚያሳስባችሁ ነገር ሊኖር አይገባም ማለት ነው። በጣም በአጭር ጊዜ ልትለወጡ ትችላላችሁ። ግን ከእናንተ ምንድን ነው የሚጠበቀው? ኮንሲስተንት መሆን እና ደግሞ ተስፋ አለመቁረጥ ነው። ሁል ጊዜ ያን ነገር መስራት አለባችሁ። ለዛ ነገር መጣር አለባችሁ። እስከመጨረሻው መታገል አለባችሁ። ምክንያቱም 2-3 አመት ብትታገሉ ስራውን ትለምዱታላችሁ፣ ስራውን ታውቁታላችሁ። በቀጣዮቹ ጊዜ በቃ ገንዘቡ ሳይቋረጥ ወደ እናንተ ነው የሚፈሳው ማለት ነው። ስለዚህ ይሄ ስለሚሆን ይሄን እንድትጠቀሙ አበረታታችኋለሁ። ይሄ ከኔ ካገኘሁት ወይም ደግሞ ከማቀው ላካፍላችሁ ወድጃለሁ። ፎሎ ኤንድ ሰብስክራይብ ማድረጋችሁ እንዳትረሱ። ባባይ ቻው።